የ5 ወር ጉዝ ስትሆን እኔ ከስራ ተቀነስኩኝ። በጣም ትልቅ ችግር ውስጥ ገባን። የቤት ኪራይ መክፈል፣ የምንበለው አጣን ይላል። ያለኝ ምርጫ 2 ነው። አንደኛው ሚስቴን ወደ እናቷ መመለስ፣ ሁለተኛው የሚመጣውን በጸጋ መቀበል ነው። ምን ትመክሩኛላችሁ? ይለናል። አድማጮቻችን፣ ለባለ ታሪካችን እርስዎ ቢሆን ምን ያደርጋሉ? ይደውሉ። እናት ይህን ነው ጥለሽኝ የሄድሽው? አንተን ጥሎ መሄድ ይቻላል እንዴ? ምናልባት የሚያስችል ልብ ከሰጠሽ ብዬ እኮ ነው። ተቀመጭ። ለሄድ ብልም ልቤ እግሬን አስሮታ አልሄድም አለ። እንዴት ለጨለማ ትተሽኝ ትሄጃለሽ እናት? የነገዋ ፀሐይ የምትታየኝ እኮ በአንቺ ውስጥ ነው። ከአንተ መለየት ለእኔ ቀላላችሁ ከሆነ ልለይ ባሰብኩ ቅጽበት ነፍሴ መሞት ትጀምራለች። እሺ እንዴት ተመለሽ? መሸሽ መሸነፍ እንደሆነ ጨለማም እንደሚነጋ ፈጣሪ ገለጠልኝ። እንኳን ተመለሽ። ምን አስመርሮሽ ነው እንደዚህ እንድትወስኝ ያደረግሽ? የነገሮች መደራረብ፣ ያንተ እንደዚህ መጎሳቆል፣ እዚህ ስሜት ላይ ያለው እህት መጣ። ቃል እዚህ ቤት መጣ ነበር? አዎ፣ ይህ እንደሄድ ገንዘብ እንደምትሰጠኝ ነገረች። እናት አባት ወዴት ነህ? ፈጣሪ ሆይ አንተ ጠብቀው። ምንድነው የተፈጠረው? ቃል እስቲፍ ምንድነው የሆነው? አውርተሽው አይደል የመጣሽ? የነገረሽን ነው የሆነው። ሊያወራኝ እኮ ፈቃደኛ አልነበረም። ካሞን እስቲፍ እኔ ላይ ደውሏል። አሁን ይመጣልሻል፣ ታወሪዋለሽ። ፍቅረኛዬ ምክንያቱም በማላውቀው ምክንያት ችግር ውስጥ ነው። ጋድ ቆይ አንቺ ምን አይነት ሰይጣን ነሽ? ማንን ነው? የበግ ለምድ የለበሽ ተኩላ ነሽ። ቆይ እኔ ህይወት ቢበጠበጥ ምን ትጠቀሚያለሽ? ለዛች ወፍ ዘራሽ ሚስት ብለህ ትሰሚኛለሽ? ሚስቴ ባንቺ አፍ የምትጠራ ሴት አይደለችም። እሺ ሲሪየስሊ ሚስቴ ስትል ነው የሰማሁት? አዎ ሚስቴ ስትል ነው የሰማሽ። እኔስ ፍቅራችንስ? ላንቺ በጣም ቀርታ። አንቺ ግን ትሰሚኛለሽ? እዚህ በኋላ ሚስቴ አጠገብ ብትደርሺ እማማ ትሞት እገልሻለሁ። ቃል ምንድነው እየተፈጠረ ያለው ነገር? አንዲት ምናምን ታያም ሴት አፍቅሮልሻል። ከቤት የወጣው ከአባባ ጋር የተጣለው በሷ ምክንያት ነው። የደረሰች ነፍሰ ጡር ነች። ምን ምንድን ነው የምትሰራው? አካፋውን እኮ ሞዴል አደረገው። ስራ ካልሰራው ብለህ ታስቸግራለህ። እዚህ እኔን ልታስወቅስ ግፍ እንዳትሆንብኝ ብዬ እንጂ መጀመሪያውንም ስራ እንደማትችል አውቄ። በላፍት ነው እባክህ። የሰው ፊት ካራው ስለቱ አይብረጠኝ ከቶ አይውጋኝ። ሱቆኜ ነው እባክሽ። ቃልና አባባ ስፔር ናቸው። አይ ኖ ዙቤ አይ ሚስ ዩ ቱ። ሚስቴ ወዴት ነው ጥለሽኝ የምትሄጂው? ምንድን ነው? ነይ ብዬሻለሁ፣ ነይ ብዬሻለሁ። አንዴ ዙቤ ደውልልሻለሁ። ሚስቴን ልቀቃት። በእናትህ እብድ እፈራለሁ። የሆነ ነገር አድርግ። ይኸውልሽ እኔ በባለ ትዳር መሃል አልገባም። ኧረ እኔማ ትሙት አላውቀውም። ይመችህ። ኧረ እባክሽ ወደዛ። ሳያቅሽ ነው ሚስቴ የሚልሽ? እማ ትሙት አልኩህ እኮ እኔ ከዛሬ ውጭ አይቼው አላውቅም። እሺ ቆይ ለምን በንግግር አትፈቱትም? ምኑን? ኧረ ቆንጅት ቆይቷል ከሄደ። እንከን የለብሽ ውብ ነሽ በተፈጥሮ። በጣም አመሰግናለሁ። በቃ አዎ በቃ እሺ በቃ ይቺ እሺ ጽጌረዳ ከንፈር እስኪ አፍ ያውጣና ውበትሽን ይናገር። አሂ የሐረር መንደሪ የመስከረም አደይ
አቤት። ይቅርታ አባት፣ እሱ ስልኬ እኔ ነው። በእናትህ በጣም የምፈልገው ብዙ ፋይሎች አሉበት። ችግር የለው እመልስልሻለሁ፣ ግን በምትኩ እራት ትገብዥኛለሽ። ችግር የለውም እጋብዝሃለሁ። ችግር የለውም። በዚህ አይነት ቁርስን ትጨምሪልኛለሽ ማለት ነው? ኧረ የፈለግከውን አድርግልሃለሁ። ችግር የለውም። ብቻ ስልኩን መልስልኝ። በቃ ቅድም እብድ አባሮሽ የገባሽበት ቤት አለ አይደለ? እዛ ነኝ። ወይኔ ጉዴ! ቡቲክ ነው እንዴ ጣልኩት? ይኸውልሽ እኔ ሀሳቡን የሚቀይር ሰው በጣም ነው የሚያስጠላኝ። ኧረ እኔ ሀሳቤን አልቀየርኩም። ነይ በቃ። እሺ አመሰግናለሁ። ምን አይነት ጦዝ የሆነ ልጅ ነው አንተ? በላውን ተነስ እናውጣ በእናትህ።